ሰላም ሰላም የናታን ቲዩብ ቤተሰቦች እንዴት ናችሁ? ሁሉ አማን ያለው እግዚአብሔር ይመስገን። ሁሌም እንደሚታወቀው እንግዲህ አንዳንድ የጥገና ቪዲዮ እለቅላችኋለሁ። ዛሬ አዲስ ነገር አለ። ቪዲዮ የመጣ እቃ አለ። ዛሬ እንግዲህ አንዳንድ ሪሲቨሮች ትናንትና አፕሎድ አድርጌ ሰርቼላችሁ ነበር። እንግዲህ የምታዩት ናታን ጠቅላላ የቶሎስ ጥገና የራሴ ነው እና ምንድነው ዛሬ አንድ እቃ መጥቷል። ይህም እቃ ፓትራ ነው የምታዩት። ፓትራ ከላይ እያሰማ አይደለም፣ ከታች ደህና ነው ብለው እንግዲህ ያመጡት እንደምታዩት እና እንግዲህ ፈተን እናያለን ማለት ነው። እንግዲህ እናንተ እንደተለመደው ሁላችሁም ላይክ፣ ሼር እና ሰብስክራይብ እንዳይረሳ እላለሁ። እንደተለመደው እንግዲህ ሁላችሁም ሰብስክራይብ በማድረግ ቪዲዮ በማየት እንድትቀላቀሉ እላለሁ። እንግዲህ ነው እንግዲህ ስራ ቦታዬ ናታን ጠቅላላ ኤሌክትሮኒክስ እና ማሽን ጥገና እንግዲህ በናታን ቲዩብ በሚለው ልክላችሁ ምን ይመስላል። እንግዲህ ጠቅላላ ማሽኖች ኤሌክትሮኒክስ ከቲቪ ጀምሮ እስከ ሞባይል ድረስ እሰራለሁ። አንዳንድ የሞባይል ሽያጮች የምታዩቸው ጀምሬያለሁ። አንድ ወር ሆነኝ ማለት ነው። እንግዲህ ስራ ቦታዬን ይመስላል። እያስፋፋሁት ነው። እንግዲህ ኢንተርፕረነር መሆን እንደዚህ ነው። ኢንተርፕረነር ስትሆኑ እንግዲህ ስራ ፈጠራ ወይም የስራ ፈጠራ ማለት ነው። ምክንያቱም አዋጭ ነው። እንግዲህ ኢንተርፕረነር በጣም አዋጭ ነው። እንግዲህ እንደምታዩት አድርሼዋለሁ። ስራ ቦታዬን ይመስላል። እጅግ ደስ ብሎኛል። በፊት ጀምሮ ያለውን ልዩነት እኔ ራሱ ሳይሆን ለውጥ አለው ማለት ነው ብዬ አስባለሁ። ምክንያቱም እንግዲህ እንደ አንድ ካምፓኒ ነው አድርጌ የምቆጥረው እንደራሴ። ምክንያቱም ቢዝነስ የምትሰሩበትም ቢዝነስ ከሰራችሁበት ድረስ እንደ ካምፓኒ ነው የሚያደርገው። ካስተመር ብዙ ነገር እያገለገልኩ ነው። አሁን እንግዲህ ስራቸው ስቶቮችንም እሰራለሁ፣ እገጣጠማለሁ በትዕዛዝ ቲቪ ጥገና የምታዩት ቲቪ እጠግናለሁ። የተለያዩ ቲቪዎች ቤት ላይ የምታዩት የተለያዩ ቲቪ አለ። ላስጎብኛችሁ ዛሬ ያን ፓትራ አሳይቻችኋለሁ። ቲቪዎች አሉ እዚህ ጋር ብዙ ቲቪ ነው ያለው። ታዩት የሌለ እቃ የለም። እንግዲህ የመጣ የሪሲቨር ሁሉ በጣም ተደርድሯል። ወደ ስልክም መግዛት የምትፈልጉ ካላችሁ ወደ ስልክም ሽያጭ ጀምሬያለሁ። ጥገና ብቻ አይደለም። ስለዚህ እናንተም ሁሌም እንግዲህ በማየት ሼር እና ሰብስክራይብ አድርጉልኝ። እንግዲህ እዚህ ጋር የተለያዩ አዳፕተሮች አሉ የሚሸጡ። የተለያዩ ያገለገሉ ቦይለሮች እሸጣለሁ። የተበላሸ ቦይለር እገዛለሁ። የጁስ መፍጫ ማሽኖች እንደምታዩት አሉ። በዚህ የሚሸጥም አለ፣ ለጥገና የመጣም አለ፣ ሪሲቨር አለ፣ ቲቪ አለ። የተለያየ ሶላር አምፖሎች አሉ። እነዚህ ፓወር ሴቭ አምፖሎች እስከ 500 ድረስ እሰጣቸዋለሁ እና ስለዚህ እንግዲህ ወደ ስራችን ልንሄድ ነው። ያን ፓትራ ውጭ ላይ ነው ያስቀመጡት ማለት ነው። ውጭ ላይ ሲቀመጥ ይኸው እንደተለመደው እንግዲህ ወደ መፍታት ነው የምንሄደው። ቅድሚያ ወደ መፍታት እንሄዳለን ማለት ነው። እንግዲህ እንደዚህ እንደምታዩት ፈትቼዋለሁ። እዚህ ጋር እንግዲህ በረሮች ሁሉ ገብተዋል ማለት ነው። እዚህ ጋር በረሮች ትንሽ አስቸጋሪ ናቸው። እዚህ ጋር ስዊቻቸው ሊያበላሹባችሁ ይችላሉ። እንደዚህ እየፈታችሁ ብታጸዱ ጥሩ ነው፣ ይመከራል ብዬ አስባለሁ። ምክንያቱም
የማቃጠል እድል ራሱ አላቸው። ምክንያቱም ይሄ እንግዲህ የምታዩት ቴርሞስታት ስዊች ነው። ምክንያቱም ይሄ እንግዲህ ባለ ሁለቱ ነው፣ የላይኛው ነው የታችኛው ነው። ስዊች በማድረግ እንጠቀምበታለን። እንግዲህ ስንፈልግ እዚህ ጋር ሁለት ስዊች ነው የምታዩት ያለው፣ አንደኛው ለላይኛው አንደኛው ለታችኛው ነው፣ እንደዚህ በምታዞሩበት ሰዓት ማለት ነው። ስለዚህ ይህን ቸክ እናደርጋለን። እንግዲህ ችግሩ ምን እንደሆነ ነው እንግዲህ ቸክ የምናደርገው። ምክንያቱም የምታዩት እንግዲህ ፌዙ ነው። ከፓወር ስንነሳ ፓወሩ የምታዩት አለ ቀጥታ እንግዲህ ፌዙ መጥቶ ስዊች ጋር ነው የሚገባው። እንደምታዩት እዚህ ጋር ስዊች ጋር ይገባል። እንግዲህ ከዚህ ነው እንግዲህ ዲስ የሚከፋፈለው ማለት ነው። ዲስትሪቢዩት ይሆናል። አንደኛው ለላይኛው ፓወር፣ አንደኛው ለታችኛው ስዊች በማድረግ እንግዲህ እንደምታዩቸው ሁለት ዘንጎች ብረቶች አሉ። ይሄን ላይ ምክንያቱም ይሄን ሮቴት በምናደርግበት ጊዜ አንዱን ሲዘጋ አንዱ ይከፍታል። ሁሉንም መዝጋት ስንፈልግ ይዘጋል ማለት ነው። ኦፍ ያደርገዋል ማለት ነው። እንደምታዩት ይሄ ነው እንግዲህ ያለው ሁኔታ እንደሚታየው። ምክንያቱም እንግዲህ በዚህ አማካኝነት ነው ማለት ነው። እንግዲህ እንደዚህ ደስ ይላል። እዚህ ጋር የምታዩት ስለዚህ ምንድን ነው እዚህ ጋር እንግዲህ የምታዩት ፊውዝ አለ። ፊውዛችን ቸክ እናደርጋለን በቅድሚያ ማለት ነው። ምክንያቱም ፊውዝ ሊቃጠል ይችላል። እንግዲህ ፊውዙ ምን ይመስላል? ፊውዛችን 5 አምፔር ነው የሚለው። በዚህ ፊውዛችን በመልቲሜትር ቼክ እናደርጋለን። ስለዚህ ድምፅ መስጠት አለበት የሚሰራ ከሆነ። ፊውዝ በተፈጥሮ ኮንትሪት ነው የሚሰጠው። ስለዚህ ኮንቲኒቲ መስጠት አለበት ቼክ ስታደርጉ ማለት ነው። ስለዚህ ቼክ እናደርጋለን። እንደምታዩት እንግዲህ ድምጽ እየሰጠ ነው። ሰላም እንግዲህ የዩቲዩብ ቤተሰቦች እስካሁን እናንተ ጋር ነበርኩ፣ እናንተም እኔ ጋር አብራችሁ ነበረ። እንደምታዩት እንግዲህ በዚህ መሰረት ሰርቼላችኋለሁ ማለት ነው። እዚህ ጋር እንግዲህ እዚህ ጋር እንትኑ ስለተቀያየረ ነው። አሁን ሁለቱም ሲበራ ነው እዚህ ጋር እንግዲህ ያደረኩት። የታችኛው ሲበራ ነው፣ የሁለቱም ሲዘጋ ነው። የምታዩት የላይኛው እየበራ ነው፣
ሌላኛው አሁን አፐር ይላል። ይሄ ደግሞ የላይኛው ሲበራ ማለት ነው። ስለዚህ እንደዚህ ሲጠፋ ነው ሁሉ አሁንኛው ይበራል ቤታችን። ስለዚህ ሁሉም እንዲበራ ከፈለጋችሁ ደግሞ እንደዚህ ታደርጋላችሁ ማለት ነው። አሁን የታችኛው ብቻ ነው እያበራ ያለ። እንግዲህ አሁን የላይኛው ሲበራ ነው የሚያሳየው። ስለዚህ ይህን ይመስላል ማለት ነው። የተከበራችሁ የዩቲዩብ ቤተሰቦች እንግዲህ ይህን ይመስላል ዛሬ የሰራሁላችሁ ቪዲዮ። ስለተከታተላችሁ እጅግ አመሰግናለሁ። ሁሌም ከጎን የሆኑ አትለዩ ነው የምለው። ሰላም ዋሉ።